ጠፍቶኝ ስሄድ ነብር አግኝቶኝ ከመንገድ አልተመለስኩም። ወዲያው ሄድኩ እኔን ይብላኝ እያልኩም አልተመለስኩም። ወዲያው ሄድኩ እኔን ይብላኝ እያልኩም የቀድሞ ዘመን ስፍታት በጾም ቀናሳን መብላት ያሁን ዘመን ሰው አያውቅ መላ በጦም ሽሮ ነው የሚበላ። ያሁን ዘመን ሰው አያውቅ መላ በጦም ሽሮ ነው የሚበላ። የኛ መድኃኒት አይነቶች በብዙ አሉን ቅመሞች፣ ነገር ግን እኔ ሳስበው ስራ ስሩ መልካም ነው። ነገር ግን እኔ ሳስበው ስራ ስሩ መልካም ነው። የአባቶቻችን ውሃ ዋና ላይ ላዩን ነበር በጤና። የዛሬ ልጆች ይበልጣሉ ውስጥ ለውስጥም ይሄዳሉ። የዛሬ ልጆች ይበልጣሉ ውስጥ ለውስጥም ይሄዳሉ። ኮሶ ተጣብቶኝ ትናንትና መድኃኒት ስሻን ዋልኩና ድንገት ሰማሁኝ አንድ ዜና። የወዲያ ሰዎች ሕግ ደንብ አይከለክልም ምግብ፣ የእኛ ስራቱን ከባድ እንዲያው በባዶ ሆድ። የእኛ ስራት ከባድ እንዲያው በባዶ ሆድ። የጌታችንን ጠባይ ያለኔ የሚያውቅ አለ ወይ? ማታ ለግብር መልካም ሰው ቀን ሲቆጣ ክፉ ሰው። ማታ ለግብር መልካም ሰው ቀን ሲቆጣ ክፉ ሰው። አያሳስትም ሰዓት ቀጠሮ ያከብራል ሞት። ሽማግሌ አይል ሕፃን ሞት ጠያቂን ሁሉን አሁን ይመጣል በእውነት ሞት ብሎ አይቀርም ሞት። አሁን ይመጣል በእውነት ሞት ብሎ አይቀርም ሞት። እሁድ ቅዳሜን ቢሆን በላ ነበር ምሳዬን እንዲህ በጦም ቀን የምዞረው ለጊዜ ማድረሻ ነው። እንዲህ በጦም ቀን የምዞረው ለጊዜ ማድረሻ ነው። ትንሽ ቤት
ሰራሁኝ እንዳቅመኛ 2-3 ሰው የምታስተኛ አላስገባለች እሷው ጠባ ሰው በሰው ላይ የገባ አላስገባለች እሷው ጠባ ሰው በሰው ላይ የገባ ከታች ጉድጓዱን የጠለቀ ከላይ ጉበኑን የጠበቀ እንዲህም አርገው ቢሰሩት መፍረሷ አይቀርም ቤት እንዲህም አርገው ቢሰሩት መፍረሷ አይቀርም ቤት የዛሬ ዘመን ሰው ስራ ሳሩን ቅጠሉን አኮራ ዕውቀቱስ ያንተ መሰለኝ በአብነት አድነኝ ዕውቀቱስ ያንተ መሰለኝ በአብነት አድነኝ አባቶቻችን ካህናት ሲጠመጥሙን ከጥንት ለስልጣናቸው ለክህነት መለያ ነበር ምልክት አሁንማ ጠምጣሞቹ ሹሞቹና ጠበቆቹ አሁንማ ጠምጣሞቹ ሹሞቹና ጠበቆቹ ይች በቅሎዬን ምን ሆነች አጉል መጥፎ አመል ለመደች የጎረቤቷን እያየች ጭነት መገልበጣ አበጣች የጎረቤቷን እያየች ጭነት መገልበጣ አበጣች የሰሞኑ ጋብቻን ድንቅነቱ ከቀድሞ እጅጉን መለየቱ መሆኑ ቀርቶ እስከ ሞት ተጀመረ ተጧሪ ፈቶ ወጣት